ተመልካቾቻችን እንደምን ሰነበታችሁ? ይህ ፈውስ የተሰኘው ሳምንታዊ ቴሌቪዥን ፕሮግራም ነው። ይህ ፕሮግራም በኒው ፓዝ ሄልዝ ኬር የተዘጋጀ በአማራ ሚዲያ ኮርፖሬሽን ወደ እናንተ ይደርሳል። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን እንድትሆኑ በአክብሮት ጋብዛለሁ። እኔ ዶክተር መልካሙ ባየ ነኝ። ጤና ይስጥልን። ይህ ፈውስ የተሰኘው የቴሌቪዥን ፕሮግራም ነው። በዚህ ፕሮግራም በተለያዩ የጤና ችግሮች ሲሰቃዩ የነበሩና በሕክምና ፈውስ ያገኙ ሰዎች ይቀርባሉ። የተደረገላቸው የላቦራቶሪ፣ የራጅ፣ የአልትራሳውንድ፣ የሲቲ ስካንና ሌሎች የምርመራ ውጤቶችና የሕክምና አማራጮች የረጅም ጊዜ ልምድና ጥልቅ እውቀት ባላቸው ስፔሻሊስት ሐኪሞች ትንታኔ ይሰጥባቸዋል። በኒው ፓዝ ሄልዝ ኬር እየተዘጋጀ በአማራ ሚዲያ ኮርፖሬሽን ብቻ ወደ እናንተ ይቀርባል። ይህን እያስደመመ የሚያስተምር በይዘቱና በአቀራረቡ ፈርቀዳጅ የሆነ ፕሮግራም ስፖንሰር በማድረግ ምርትና አገልግሎቶን ያስተዋውቁ። ለህብረተሰቡ የጤና አጋርነቶን ያረጋግጡ። ለበለጠ መረጃ 9656 ላይ ይደውሉ። ተመልካቾቻችን በዛሬው ፕሮግራማችን የትርፍ አንጀት ብግነት ወይንም አኪዩት አፔንዲሳይትስ የተሰኘውን የጤና ችግር ይዘንላችሁ ቀርበናል። አብራችሁን ሁኑ። የአማራ ክልል ጤና ቢሮ ይህንን ፕሮግራም ስፖንሰር በማድረግ ወደ እናንተ እንዲደርስ የክብር አጋራችን ስለሆነ በተመልካቾቻችን ስም ምስጋና እናቀርባለን። አባባ በደንብ ይንገሩኝ። እሺ ህመሙ መቼ ነው የጀመረው? ሆድ ቁርጠቱ መቼ ነው የጀመረው? አባባ ቀስ ብለው ይንገሩኝ። ሁለት ሳምንት ነው የጀመረው። አሁን 3 ሳምንት ሊሆነው ነው። የት ላይ ነው የጀመረው ህመሙ? የት ላይ ሆዶውን የቱ ጋር? ሙሉውን ነው የቱ ጋር ነው የጀመረው? መጀመሪያ ምን አይነት ነው ህመሙ? መውጋት ነው? ማቃጠል ነው? መቁረጥ ነው? ቁርጠት መቁረጥ ነው ነው ማቃጠል ነው የሚበዛው? መውጋት ሽቅብ ይለውታል። ምን አይነት ነው ሽቅቡ? ምን የዶሮ እንቁላል ቢጫ ነገር ሆዶውን ነፍቶት ነበር? በጣም ነፍቶት ነበር። ሰገራ ፈስ ያሳልፋሉ? ማታ ፈሰው ሰገራ አሳልፈው ያቆም 2 ሳምንቱ ሙሉ ምግብም አያስበላዎትም። ሰውነት ሙቀት አለ። ጁስ ጤና ጣቢያ ታክሞ ያውቃሉ? በፊት ጨጓራ ተብሎ ታክሞ ያውቁም? ደም አለ በሰገራ ደም መውጣት፣ በሰገራው ከሰገራው ጋር ተደባልቆ የብቻውን ከዛ በፊት ነበረውት ደም ወቅት ነበር። አንዳንድ ጊዜ ትወጣለች ደም። ምን አይነት ናት? ቀይ ናት? ጥቁር ናት? ከሰገራው ጋር ተቀላቅላ የምትወጣው ጥቁር ነው። ሰገራው ጥቁር ነው። ስለዚህ ይሄ ደሙ ከዛ በፊት ነው የነበረው። ሰውነቱ እየከሳ ነው? ቀንሷል? ከስተዋል? ልብሰው ሰፍቶታል? ሱሪው ቀለበት ካለው ቀለበቱ ከስተዋል? ምግብ ፍላጎቱ ቀንሷል? ያልቦታል? ማታ ማታ ላበት አለ? ከዚህ በፊት ጤና ጣቢያ የግል እየሄዱ ጨጓራ አለበት የተባለ የሚዋጥ መድኃኒት ወስደው ነበር? አልወሰዱም። የሚወጋስ ተሰጥቶት ያው ቀላቃጥሎት ሄደው ምን ማስታገሻ እያሉ ምን አሞት ሲሉ ነው እሱን የሚሰጠው? ብርድ ምናምን ሲለው ከዚህ በፊት ማቃጠል ምግብ የበሉት ቸብ ማድረግ ወደው
የበሉት መበርከት አለመፈጨት አሁን ግን ስራ ይዤው አረቡን እዚህ ልጅ ጋር ሙሱ በጣም ስዘራው ስራ ሳይበሉ ማታ በድ እንጀራ ማናስፈላኛለ ወገቤን ማታ ብነሳን ታጎኛል በኋላ በበነጋው ሆዴን ቆረጠኝ ወገኝ በዚህ ውጋት አምላክ ነው ሽቅምና ውጋት አለ አንድ ላይ በአንድ ላይ የጀመረው የጨንቆ የበላኋት አንድ ጊዜ ወጣች ታንገስ እንግዲህ የዚያን ጊዜ ቀረቀ ሽቅቤቱም እንትኑ እንግዲህ ከዚያ ወደዚህ ህመሙ በአንድ ነው የጀመረው በአንድ ጊዜ አልኮል ጠላ አልኮል ምናምን ይጠጣሉ ቢራ ጠላ አይጠጡም በቀን ስንት ጣሳ ይጠጣሉ በእናንተ መጠጫ ጠየም ሰራች ሲሆን እንደ ሰው ይጠጣሉ ስንት ይጠጣሉ በግምት በየቀኑ ያን ተማሸሽጋል እንኳን ሞት ነገር መሰለው ጠላ ይጠጣሉ አረቂ ምን ነው አረቂ ልጅቷ ወጣ ላብ በምን ይችላል ሁለት ካለች ቀርሽ ታዲያ ወደዛ እና ግን ሰሎች ሰር ሶስት ተተረፈ የወጣና ስለዚህ ከዚህ በፊት ወደውን ቸብ ማድረግ መንፋት አለመፈጨት ነበረውት ማለት ነው የበሉት መበርከት ርቦት ሲሄዱ ትንሽ እንደበሉ ወደው መሙላት ድንገርህ በዚህና በዚህ ተዘዋወረ ይህንም ተዘዋወረብኝ ውጋት ጨበጠኝ ይህን ተጠናገፈች የሽንተው መጠን ቀንሷል መጠኑ የሚሸኑት ቀንሷል በጣም ቀለሙ ቀይሯል ምን አይነት ነው አሰር ውሃ ቀይ ነገር ወደ ቡና ከለር ተቆረ ማለት እና እንግዲህ እናንተ ወራችሁ ቀስ ይያው እዚህ ላይ ሰፊ ያልዋችሁ ይሄ እዚህ ላይ ነበር አዚች ነበሩ ተቀለለና በመርፌ ወደ ፊብሪቲ ጠቅሎ ወጥቶ ቁጭ መድኃኒት ሲጀምሩ ነው መሙ የተቀየረ ነው የሚያስቡ ቃዴን አንድ ያመርፌ ነበር አሁን ግን ያጅሩ በመርፌ ረቢሎ ኮስቱ አረምን ሰጥኛቸው ወደ ሀገር ዝንሮ ቢልኮስ አትገኝ እንዲያቻሉ ከፍ ላድርጋት እሺ አልነካሁትም ብነካው የቱ ጋር ነው የሚያመውታው እሺ እኔን ያወሩኝ የሚብሰው ሊገሩኝ እሺ እሺ እጆ ዲታውታ የሰራውን ሰበን ወደ ትንሽ እንትን እንደምትላለች ነው ዲል ነገር አለች አናል በርጁ ጋር
ስለ አፔንዲሳይትስ ወይንም ትርፍ አንጀት ብግነት የጤና ችግር ከመነጋገራችን በፊት ስለ ትርፍ አንጀት ስነብልት ማወቅ አስፈላጊ ነው። አፔንዲክስ ወይንም ትርፍ አንጀት ጽንሱ ገና 8 ሳምንት ሴከም በቀኝ የሆድ ክፍል ወደ ላይ ሲያድግ የትርፍ አንጀት ጫፍ ከሴከም ወደ ታች ወደ ጎን ወይንም ጀርባ ቋሚ ቦታ ይዞ ይቀጥላል። ትልቁ አንጀት ላይ ያሉ ሶስቱም ቴኒያ ኮሊሶች ወደ ሴከም መሰረት እየተጠጉ ሂደው የሚገናኙበት ቦታ ላይ የትርፍ አንጀት ቤዝ ወይንም መነሻ ይገኛል። ይህ ሁኔታ የታመመን ትርፍ አንጀት በቀዶ ሕክምና ለማስወገድ ትርፍ አንጀትን ፈልጎ ለማግኘት አስቸጋሪ ሁኔታ ሲኖር ቴኒያ ኮሊሶችን በመከተል የሚገናኙበት ቦታ ትርፍ አንጀትን በቀላሉ ማግኘት ይቻላል። አብዛኛው ሰው ላይ ትርፍ አንጀት ከ6 እስከ 9 ሴንቲሜትር ርዝመት ይኖረዋል። ከ2 እስከ 30 ሴንቲሜትር የተለያየ ርዝመትም ሊኖረው ይችላል። አንድ ሰው በተፈጥሮ 2 ትርፍ አንጀት ዳፕሊኬሽን ሊኖረው ይችላል። አፔንዲሻል አብሰንስ ወይንም ትርፍ አንጀት ጨርሶ ላይኖር ይችላል። ለረጅም ጊዜ ትርፍ አንጀት አገልግሎት የሌለው ቅሬታ አካል ተደርጎ ይታመን ነበር። ይሁንና ትርፍ አንጀት ኢሚኖግሎቢሊን ኤ የተባለ ከበሽታ የሚከላከል ንጥረ ነገር ያመርታል። ይህንን ሀሳብ የሚያጠናክረው ትርፍ አንጀታቸው በቀዶ ሕክምና የተወገደ ሰዎች ላይ ኢንፍላማቶሪ ባውል ዲዚዝ የምንለው አንጀት ላይ የሚከሰት በሽታ ጤናማ ትርፍ አንጀት ካላቸው ሰዎች በበለጠ መከሰቱ ይህንን ያጠናክረዋል። የትርፍ አንጀት ብግነት ወይም አኪዩት አፔንዲሳይትስ የጤና ችግር ስንመለከት ላይፍታይም ኢንሲደንት በህይወት ዘመን 12 በመቶ ወንዶች ላይ 25 በመቶ ሴቶች ላይ ትርፍ አንጀታቸው በቀዶ ሕክምና ይወገዳል። በ1886 በቀረበው ሪፖርት የትርፍ አንጀት ብግነት በቀዶ ሕክምና በማይወገድበት ሰዓት እስከ 67 በመቶ የህይወት ህልፈት ያስከትላል። በሰዓቱ ሕክምና ከተደረገ ከ1 በመቶ በታች ለሞት ምክንያት ይሆናል። የትርፍ አንጀት ብግነት በሀያዎቹ የእድሜ ክልል ያሉ ሰዎች ላይ በብዛት ይከሰታል። ወንዶች ላይ ከሴቶች በተወሰነ መጠን በብዛት ይከሰታል። 13 ወንዶች ላይ ትርፍ አንጀት ቢከሰት 10 ሴቶች ላይ ትርፍ አንጀት ሊከሰት ይችላል። ምንም እንኳን የትርፍ አንጀት ብግነት መኖሩን ለማረጋገጥ የሚያግዙ ሲቲ ስካን፣ አልትራሳውንድ የመሳሰሉ ምርመራዎች ቢኖሩ እስከ 15 በመቶ የትርፍ አንጀት ብግነት ሳይኖራቸው አለ በሚል ኦፕሬሽን ሊሰራላቸው ይችላል። ይህ ማለት ባላቸው ስሜትና ምልክት በተደረገላቸው ምርመራ የትርፍ አንጀት ብግነት ችግር አለ ተብለው ኦፕሬሽን ከሚደረግላቸው 100 ሰዎች 15ቱ ላይ ችግሩ የትርፍ አንጀት ብግነት ሳይሆን ሌላ ችግር ሆኖ ይገኛል። የቀጭኑ አንጀት ከትልቁ አንጀት ወይንም ከሴቶች የመራቢያ አካል የተነሳ ሆኖ ሊገኝ ይችላል። ይህ ሁኔታ መውለድ በሚችሉበት የእድሜ ክልል የሚገኙ ሴቶች ላይ እስከ 22 በመቶ ይደርሳል። ስለ ትርፍ አንጀት ብግነት መነሻና የበሽታው ሂደት ስንመለከት ፌኮሊትስ ወይም ትርፍ አንጀት ውስጥ የሚጠራቀም ደረቅ ሰገራ የሚፈጥረው የፈሳሽ እንቅስቃሴ መረበሽ ወይም መዘጋት ለትርፍ አንጀት ብግነት ዋና ምክንያት ነው። ይህ መዘጋት አልፎ አልፎ በኒፋፊቶች ማበጥ፣ በትርፍ አንጀት እጢ፣ በጥገኛ ትላትሎች፣ በፍራፍሬና በቅጠላቅጠል ቅሬታ አካል ሊፈጠር ይችላል። በፌኮሊትስ ወይንም በደረቀ ሰገራ መዘጋት ምክንያት የሚፈጠረው የትርፍ አንጀት ብግነት አጣዳፊ የትርፍ አንጀት መቁሰል እና መበስበስ የማስከተል እድሉ ከፍተኛ ነው። ለዚህም ማስረጃ ይሄው የደረቀ ሰገራ ወይም ፌኮሊትስ ከ40 በመቶ ከሚሆነው ቀላል የትርፍ አንጀት ብግነት 65 በመቶ ከሚሆነው ጋንግሪን እና 90 በመቶ የፈነዳ የተበሳ ትርፍ አንጀት ብግነት ላይ ይገኛል። ይህ የሚያሳየው በፌኮሊትስ መዘጋት ምክንያት የተፈጠረ ትርፍ አንጀት ብግነት ቶሎ ካልታከመ የማበጥ፣ የመበስበስ፣ መቅል የመፍጠርና ጀነራላይዝ ፔሪቶናይቲስ የምንለው ለህይወት አደገኛ የሆነ ሁኔታ ሊፈጠር ይችላል። የበሽታውን ሂደት ስንመለከት ትርፍ አንጀት መሰረት ወይንም መነሻ አቅራቢያ የሚፈጠር መዘጋት ክሎዝድ ሉፕ ኦብስትራክሽን እንለዋለን። የትርፍ አንጀት ግድግዳ የሚያመነጨው ሙከስ ወይንም ንፍጥ የሚመስል ፈሳሽ
ወደ ሴከም እንዳልፍ ስለሚከለክለውና ስለሚጠራቀም ትርፍ አንጀቱ ውስጥ ግፊት እንዲጨምር በማድረግና የደም መልስን ስራ በማደናቀፍ ግድግዳው እንዲያብጥ ያደርጋል። በጤናማ ሁኔታ ትርፍ አንጀት ሊይዝ የሚችለው የፈሳሽ መጠን 0.1 ሚሊ ሊትር ፈሳሽ ብቻ ሲሆን ተጨማሪ 0.5 ሚሊ ሊትር ፈሳሽ ትርፍ አንጀት ውስጥ ግፊት በ60 ሴንቲሜትር ውሃ ይጨምራል። የትርፍ አንጀት በፈሳሽ መሞላትና መወጠር የነርቭ ጫፎችን ስለሚያነቃቃ በእምብርት ዙሪያ የሆድ ህመምና አለመመቸት ይፈጥራል። ድንገተኛ የሆነ የትርፍ አንጀት መዘጋትና መወጠር የአንጀት እንቅስቃሴን ስለሚጨምር የሆድ ቁርጠት፣ ማቅለሽለሽና ማስመለስ ያመጣል። ይህ ስሜት የትርፍ አንጀት ብግነት እንደተከሰተ የሚታይ ስሜት ነው። ትርፍ አንጀት መዘጋትና በፈሳሽ መሞላት የባክቴሪያ መራባትና በዙሪያው ወዳለው የሰውነት ክፍል መሰራጨት ምክንያት ይሆናል። በሽታ ስሜት እንደጀመረ የነበረው በእምብርት ዙሪያ ያለው ህመም ቁስለቱ እየጨመረ ሲሄድ ወደ ፓሪታል ፔሪቶኒየም ስለሚዛመት ህመሙ ከእምብርት ዙሪያ ወደ የቀኝ የታችኛው የሆድ ክፍል ይዞራል። ትርፍ አንጀት ውስጥ ያለው ግፊት እየጨመረ ሲሄድ የደም መልስና የካፒላሪ መዘጋት ማበጥን ያመጣል። በዚህም ምክንያት ለትርፍ አንጀት የሚደርሰው የደም መጠን ስለሚቀንስ ጋንግሪን ይፈጠራል፣ ግድግዳውም ይበሰብሳል። ይህ ኢንፌክሽን ከትርፍ አንጀት አልፎ ቀጭኑ አንጀት፣ ትልቁ አንጀት፣ ፔሪቶኒየም በመዛመት ለሕይወት አስጊ የሆነ የጤና ችግር ይፈጥራል። ለዚህም ነው የትርፍ አንጀት ብግነት ቶሎ በማወቅና በማከም ውስብስብ የሆኑ የጤና ችግሮችን ማስወገድ አስፈላጊ የሚሆነው። የትርፍ አንጀት ኢንፌክሽን ምክንያት የሚሆኑ ባክቴሪያዎችን ስንመለከት ኢኮላይ እና ባክቴሪዮይድስን ጨምሮ እስከ 16 አይነት የሚደርሱ ባክቴሪያዎች ልናገኝ እንችላለን። በአጠቃላይ የኢንፌክሽኑ ምክንያት ፖሊ ማይክሮቢያል ኢንፌክሽን እንለዋለን። በአንጀት ብግነት ምክንያት የሚከሰቱ ስሜትና ምልክቶች። የሆድ ህመም የትርፍ አንጀት ብግነት መኖሩን ዋና ማሳያ ነው። ህመሙም ሲጀምር በእምብርት ዙሪያ የመቁረጥና ያለመመቸት ስሜት ሲሆን ማቅለሽለሽና ማስመለስ ይኖራል። ይህ ህመም ከ4 እስከ 6 ሰዓት በኋላ ወደ ቀኝ የታችኛው የሆድ ክፍል ይዛወራል። አልፎ አልፎ የሆድ ህመሙ በቀኝ የታችኛው የሆድ ክፍል ሊጀምርና ሊጸና ይችላል። በትርፍ አንጀት ብግነት ምክንያት የሚከሰተው ህመም እንደ ትርፍ አንጀት አቀማመጥ፣ የሚገኝበት ቦታና ርዝመት ይለያያል። ለምሳሌ ትርፍ አንጀቱ ረጅም ከሆነ በግራ የታችኛው የሆድ ክፍል ከሴከም ጀርባ ከሆነ በቀኝ የመሃልና የዳር የሆድ ክፍል ላይ ህመሙ ሊከሰት ይችላል። አኖሬክሲያ ወይንም የምግብ ፍላጎት ማጣት ይኖራቸዋል። ከ75 በመቶ የሚሆኑት ህሙማን 1 ወይንም 2 ጊዜ ሊያስመልሳቸው ይችላል። በተደጋጋሚ ካስመለሳቸው የትርፍ አንጀት ብግነት የመሆን እድሉ ዝቅተኛ ነው። አንዳንድ ሰዎች ከችግሩ ቀደም ብሎ የሰገራ ድርቀት ሊኖራቸው ይችላል። ተቅማጥ፣ የሽንት ቶሎ ብሎ መምጣት አልፎ አልፎ የሚከሰቱ ስሜቶች ናቸው። በአጠቃላይ 95 በመቶ የሚሆኑ የትርፍ አንጀት ብግነት ያላቸው ሰዎች ላይ ቀድሞ የሚመጣው የምግብ ፍላጎት ማጣት፣ ተከትሎ የሚመጣው የሆድ ህመምና ቀጥሎ የሚመጣው ማስመለስ ዋና ስሜቶች ናቸው። ማስመለሱ ከሁሉም ስሜቶች ቀድሞ ከተከሰተ ሌሎች የጤና ችግሮችን ማሰብም ተገቢ ነው። የትርፍ አንጀት ብግነት ምልክቶች ወይንም የአካል ምርመራ ስንመለከት በሽታው የተወሳሰበ ደረጃ ካልደረሰ የቀኝ የታችኛው ሆዳቸው ላይ በእጅ ሲነኩና ተጭነው ሲለቀቁ ከፍተኛ ህመም ይሰማቸዋል። ይህንን ዳይሬክት ኤንድ ሪባውንድ ቴንደርነስ እንለዋለን። በተጨማሪም በግራ የታችኛው የሆዳቸው ክፍል ላይ ስንጫናቸው በቀኝ የታችኛው የሆዳቸው ክፍል ላይ ህመም ይሰማቸዋል። ይህንንም ፖዚቲቭ ሮብሲንግ ሳይን እንለዋለን። ፖዚቲቭ ሰዋስ ሳይን እና ኦብቱሬተር ሳይን የትርፍ አንጀት ብግነት መኖሩን ለማወቅ የሚያግዙ ጠቃሚ ምልክቶች ናቸው። ለትርፍ አንጀት ብግነት የሚደረጉ ምርመራዎችን ስንመለከት ከመለስተኛ እስከ ከፍተኛ የነጭ ደም ሴሎች መጨመር ይኖራል። ያልተወሳሰበ ቀላል የትርፍ አንጀት ብግነት ነጭ የደም ሴሎች ከ10,000 እስከ 18,000 ሴሎች በሚሊሜትር ኪዩብ
ሊጨምር ይችላል። የነጭ የደም ሴሎች ብዛት ከ18000 በላይ ከሆነ ጋንግሪን፣ የተበሳ ወይንም መግል የፈጠረ የትርፍ አንጀት ብግነት የመሆን እድሉ ከፍተኛ ነው። አልትራሳውንድ የትርፍ አንጀትን ብግነት ለማረጋገጥ የሚያስችሉ ምርመራዎች መካከል አንዱ ነው። ዋጋው ተመጣጣኝ መሆኑ፣ በአጭር ጊዜ መሰራቱ እርጉዝ እናቶች ላይ በተደጋጋሚ ቢሰራ ጉዳት አለመኖሩ፣ እንደሚሰራው ሰው ልምድ የትርፍ አንጀት ብግነትን ከ55 እስከ 98 በመቶ ማረጋገጥ መቻሉ አልትራሳውንድን ተመራጭ ምርመራ ያደርገዋል። በአልትራሳውንድ ሲጫኑት ውፍረቱ የማይቀንስ ዲያሜትሩ 6 እና ከዛ በላይ ሚሊሜትር የሆነ ጫፉ ዝግ የሆነና ከሴከም የተነሳ ቱቦ መሳይ አካል ከታየ የትርፍ አንጀት ብግነት ወይንም አኪዩት አፔንሳይስ አለ እንላለን። በተጨማሪም በዙሪያው ከሚገኙ ቀጭን አንጀት እና ሴከም እንደዚሁም ኦመንተም ጋር ተያይዞ እባጭ ከፈጠረ ይህንንም ማየት ይቻላል። የሚታዩ ስሜትና ምልክቶች የተደረጉ ላቦራቶሪዎች የአልትራሳውንድ ምርመራ የትርፍ አንጀት ብግነት መኖሩን በግልጽ የማያሳዩ ከሆነ ለምሳሌ ወፍራም ሰዎች ላይ፣ ሴከም ላይ የሚፈጠር ካንሰር፣ ትርፍ አንጀት ላይ የሚፈጠር እጢ፣ የአንጀት ቲቢ እና ሌሎች የጤና ችግሮች ሊሆኑ እንደሚችሉ ግምት ካለ ለተመረጡ ህሙማን የሲቲ ስካን ምርመራ በማድረግ ማረጋገጥ ያስፈልጋል። ሌሎች ስሜትና ምልክቶች የላቦራቶሪ ውጤቶችን በመጠቀም የትርፍ አንጀት ብግነት መኖሩን የምናረጋግጥባቸው የተለያዩ አሰራሮችና ስርዓቶችም አሉ። አልቫራዶ ስኮርም አንዱ ነው። ይህ ስኮር ወይንም ስሌት 10 ማርክ ይይዛል። ማይግሬሽን ኦፍ ፔን ወይንም በእምብርቱ ዙሪያ የጀመረ የሆድ ህመም ወደ ቀኝ የታችኛው ክፍል መዘዋወር፣ አኖሬክሲያ ወይም የምግብ ፍላጎት መቀነስ፣ ናውዚያ፣ ማቅለሽለሽ ወይም ማስመለስም አንዳንድ ነጥብ አላቸው። ራይት ሎወር ኳድራንት ቴንደርነስ በቀኝ የታችኛው የሆድ ክፍል በእጅ ሲነካ የሚፈጠር ህመም 2 ነጥብ ይይዛል። ሪባውንድ ቴንደርነስ የቀኝ የታችኛው የሆድ ክፍል በእጅ ተጭኖ ሲለቀቅ የሚፈጠር ህመም። ኤሌቬትድ ቴምፕሬቸር የሰውነት የሙቀት መጠን መጨመር። ሊኮሳይቶሲስ ወይንም የነጭ የደም ሴሎች ቁጥር መጨመር። ከነጭ የደም ሴሎች አይነት ኒውትሮፊል የምንላቸው ተለይተው በቁጥር መጨመርም አንዳንድ ነጥብ አላቸው። እነዚህ ነጥቦች ተደምረው ውጤቱ 9 ወይንም 10 ከ10 ከሆነ የትርፍ አንጀት ብግነት መኖሩን፣ 7 ወይም 8 ከ10 የትርፍ አንጀት ብግነት የመሆን እድሉ ከፍተኛ ነው። 5 ወይም 6 ከሆነ የትርፍ አንጀት ብግነት ለማረጋገጥ አልትራሳውንድ ወይም ሲቲ ስካን ያስፈልጋል። ከ0 እስከ 4 ነጥብ ያላቸው ታካሚዎች ከ6 እስከ 12 ሰዓት ጊዜ ሰጥቶ እንደገና ማየት ያስፈልጋል። ተመልካቾቻችን እየተከታተላችሁት ያላችሁት ፈውስ የተሰኘውን የቴሌቪዥን ፕሮግራም ነው። የዛሬው ፕሮግራማችን ደግሞ ስለ ትርፍ አንጀት ብግነት ወይንም አኪዩት አፔንሳይትስ የተሰኘውን የጤና ችግር ነው። በድጋሚ አብራችሁን ሁኑ። የትርፍ አንጀት ብግነት በቀዶ ሕክምና በቶሎ በአጭር ጊዜ ካልታከመ የመፈንዳት እድሉ ከፍተኛ ነው። 26 በመቶ የሚሆኑት ህሙማን በቀዶ ሕክምና ሰዓት ፐርፎሬትድ አፔንሳይትስ ወይም የፈነዳ ትርፍ አንጀት ይገኝባቸዋል። ይህ ሁኔታ እድሜያቸው ከ5 ዓመት በታች በሆኑ ህሙማን ላይ 41 በመቶ፣ ከ65 ዓመት በላይ የሆኑ ህሙማን ላይ 51 በመቶ ይደርሳል። ለዚህ የተለያዩ ምክንያቶች ቢጠቀሱም በዋናነት የችግሩን መኖር በቶሎ ባለመገንዘብና በህክምና መዘግየት ምክንያት የሚከሰት ነው። ሙቀታቸው 39 ዲግሪ ሴንቲግሬድ በላይ ከሆነና ነጭ የደም ሴላቸው ከ18000 በላይ የሆኑ ህሙማን ላይ የትርፍ አንጀት መፈንዳት መኖሩን መገመት ይቻላል። ለዚህም የተለያዩ ምክንያቶች ቢጠቀሱም በዋናነት የችግሩን መኖር በቶሎ ባለመገንዘብና አስፈላጊውን ህክምና በተፈለገው ሰዓት ባለማድረግ የሚመጣ ነው። ይህ ሂደት በአብዛኛው በአካባቢው ተወስኖ የሚቀር ሲሆን ተባብሶ ወደ ጠቅላላው የሆድ ክፍል በመዛመት ጀነራላይዝ ፔሪቶኒቲስ ወይንም ለህይወት አስጊ የሆነ የጤና ችግር ይፈጥራል። ከ2 እስከ 6 በመቶ የሆኑ ህሙማን በቀኝ የታችኛው የሆዳቸው ክፍል ላይ እብጠት ሊኖራቸው ይችላል። ፍሌግሞነስ እንለዋለን።
ይህ እርስ በርሱ የተያዘ ቀጭን አንጀትና ሴከም ከተቆጣው ትርፍ አንጀት ጋር ሲጣብ እነዚህ ህሙማን ቢያንስ ከ5 እስከ 7 ቀን ስሜት የነበራቸውና በተለያዩ የሚዋጡ ወይንም በመርፌ የሚሰጡ ህክምናዎችን ያደረጉ ናቸው። እነዚህ ሰዎች ያለ ቀዶ ህክምና በመድኃኒት የሚደረገው ህክምና ተመራጭ ነው። ምክንያቱም ትርፍ አንጀትን ለማስወገድ እርስ በርሱ የተያያዘው አንጀት ባለበት ትርፍ አንጀት መለየት ለማይቻልና በዚህም ሂደት ቀጭኑ አንጀትና ሴከም ላይ ጉዳት ሊያስከትል ስለሚችል ነው። ፔሪ አፔንዲሻል አብሰስ በትርፍ አንጀት ዙሪያ መግል ከተፈጠረ በቀዶ ህክምና መወገድ አለበት። መግሉ ከሆድ ዕቃ ጋር እንዳይነካካና እንዳይዛመት ኤክስትራ ፔሪቶኒያል አፕሮች በምንለው መንገድ በመጠቀም ማፍሰስ እንችላለን። በሰዓቱ ትርፍ አንጀትን ፈልጎ ማግኘትና ማስወገድ ግድ አይደለም። ይህ ሳይሆን ከቀረ ከ6 ሳምንት በኋላ በሚደረግ ቀዶ ህክምና ትርፍ አንጀት ሊወገድ ይችላል። ይህንንም ኢንተርቫል አፔንዴክቶሚ እንለዋለን። እስካሁን ደህና ነው። እንግዲህ የማውቀው ነገር የለኝም። ቀዶ ጥገና ሊሰራ ነው። ገና ልጆቹ ወድቀዋል፣ ግን እነዚህ ደህና ናቸው ብለዋል። ግን ከዛውን ኢንፌክሽን ላይ ያስቸግሩ ይሄ ካንሰር የለው ራሱ ላይ ሲያደርገው ይችላል። እንጂ በልጃ
Anestesia? Tis? ምግብ እየበሉ ይበላል። ሽንት ቤት ሰገራ እየወጡ ነው። እሺ የነበረው በሽታ አሁን እንዴት ነው? የተሻለ ምን ተሻለው? እስቲ ሆዶውን የሚያመውት የነበረው እስኪ እያደረጉ ይተንፍሱ። እስኪ ይተንፍሱ። እስኪ አዎ፣ እስኪ ታክታ ካለ ይብለው ያስወጡ። እስቲ ያስወጡ። በደም ያየንሎት ነው። ኢንፌክሽን ካለው ብለን ነው። እሺ የድሮ ሽንት ነው። ተመልካቾቻችን የዛሬው ፕሮግራማችን ይህንን ይመስል ነበር። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ስለነበራችሁ ከልብ እናመሰግናለን። የአማራ ክልል ጤና ቢሮ ይህንን ፕሮግራም ስፖንሰር በማድረግ ወደ እናንተ እንዲደርስ የክብር አጋራችን ስለሆነ በተመልካቾቻችን ስም ምስጋና እናቀርባለን። ፕሮግራሙን በማዘጋጀትና ወደ እናንተ በማድረስ እኔ ዶክተር መልካሙ ባዬ አብሬያችሁ ቆይታ አድርጌያለሁ። በሚቀጥለው ሳምንት በተመሳሳይ ፕሮግራም እንገናኛለን። እስከዛው ቸርን ሰንብት።